ቃሉ ሐሳቦቼን ባሸነፈ ጊዜ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 ተነስና አልጋን ተሸክመ ሂድ። በዛሬ ጊዜ የኢየሱስ ቃላቶች ወደ ብዙ ሰዎች ልብ ገብተው ነበር፣ ነገር ግን ተጥለዋል። ነገር ግን ይህ ሕመምተኛው ሰው የኢየሱስን ቃል ወደ ልቡ ተቀበለ። የልቡ ጌታ አደረገው። አዎ ኢየሱስ ሆይ እኔ በሕይወቴ ወድቄአለሁ፣ እማሳዝንም ሰው ሆኛለሁ። ነገር ግን እንደ ቃልህ ወደፊት እጓዛለሁ። ያ ቀን የኢየሱስ ቃላቶች ልቡን ያሸንፉበት ቀን ነው። ከእንግዲህ ወዲህ ሐሳቦቼ ልቤን አይመሩም። ነገር ግን የኢየሱስ ቃላቶች ወደ ልቤ የገቡት ለመንፈሳዊ ሕይወቴ መንገድን ጠረጉልኝ። ቃሉን ሰጠኝ፣ ወንጌልንም ሰበኩ። አመንኩኝ፣ ተከተልኩኝም፣ ወንጌልንም ሰበኩኝ። ነገር ግን እግዚአብሔር በማንም ፈጽሞ ሊገደብ አይችልም። የእግዚአብሔር ቃል ወደ ልባችሁ ሲገባ ከዚያን ሰዓት ጀምሮ የእግዚአብሔር ልብ በልባችሁ መስራት ይጀምራል። ቃሉ የእግዚአብሔር ቃል ነው። ካመናችሁት የእግዚአብሔርን ሥራ ታደርጋላችሁ። ማመን መቀበል ነው፣ አለማመን አለመቀበል ነው። በእርሱ የሚያምን ሁሉ እንዳይጠፋ ነው፣ ነገር ግን የዘላለም ሕይወት እንዲኖረው ነው። የተባረከ ሕይወት እንዲኖራችሁ እመኛለሁ።